ግደሉ አይልም። መንግስት ግደሉ አይልም። ህግ ካልከፈለችሽ በስተቀር ከእነሱም ጋር እንዲህ ተዳርሻ አላውቅም። በጣም ሰላማዊ ሰው ነኝ። ሰው ጥግ አልደርስም። ወዴት ነው? በእናትሽ እንዳትቀልጂ። መኪና ውስጥ ሬሳ አገኘው። ጥቁር አስቀብተሽ ነው። የእሱ ባለው መኪና ነው። ወንድ ነው ሴት? ሬሳ ሁሉ ወንድ ነው። ሬሳ ሁሉ ወንድ ነው። ዳያን እንዳትቀሰቅሺው። እኔ ቦርሳው ሬሳ ልታቀርብ ይታውቃል። እኔ ነኝ እንጂ ኢንፎርሜሽን ወዲያው የምነግራችሁ። ቂጣችሁን ጠብቁ ምናምን እያሉ ቶይሌት ውስጥ ነኝ። ስለ ሬሳ ነግረሽኝ ትደውላለች። እኔ ግን ለአንቺ እንደዚህ ነኝ። ዳያ ቦይፍሬንድሽ ጋር ደውል። ሬሳ አገኘሁ ብዬ ዳያን፣ በእናትሽ ግራ ገባኝ እኮ። ይሁን በእናትሽ ዳያን፣ ሬሳውን ሄሎ ዳያን፣ ይሁን እባላለሁ። ቺፍ መካኒክ ነኝ። ነፍሴን ይማረውና አፕሪል ዘፉል አልፏል አይደለም? አይ አታየኝም ዳያን። ከዚህ በኋላ አንቺ ነሽ አይደል ስናይፐሯ? ከየት ነው የምትተኩሽው? እንደው ዳያን አደራሽን። እኔ ከፊት የሚመታኝ ሰው አልወድም። እዚህ ጋር ሬሳው ኮር ነው እንዴ? ሬሳው ኮር ነው። አዎ ምን የመሰለ ሽቅርቅር ያለ ሬሳ። ዳያን ምንድን ነው? ተጎድታ ይሁን ወደቀች? ሄሎ ዳያን፣ ወድቃለች። ዳያን፣ አይ ወድቃለች። ዳያን የተባለላት ሬሳን አታርቅ ብላኝ እናቴ ርቄ ልሙት። ያንተ ስልክ ነው? እኔ ስልክ የለኝም። አኪ ጋር ነው ስልክ። ታዲያ ማለት ያንቺ አይደለም? የኔ አይደለም። አይደለም እዚህ ውስጥ ነው። ይህን ቁጥር ታውቂዋለሽ? ምን ብለን ሄሎ ብለን ሚስቱ ብትሆንስ? ፖሊስ ጋር ደውላለሁ። እንዴ አሪፍ ሀሳብ አይደለም? እና የሬሳ ስልክ ማንሳት ነው አሪፍ ሀሳብ? እየሰማው ነው። ጌታዬ ባለ ጉዳዩ መጥቷል። ፕሮግራሙ እንዴት ነው? ሰርዘው። ጌታዬ ሰርዤዋለሁ። ምንድን ነው ያረከው? ያረግነው በይ። እኔ ምን አልኩ? ስልኩን እናንሳው አልሽ እና ሰርዘው ብያለሁ እንዴ? ሰርዘው ማለት ምን ማለት እንደሆነ ታውቂ ነበር? አላውቅም። ይኸው መግደል ነው። መሰረዝ ማለት መግደል መሆኑን ታውቂ ነበረ? አላውቅም። ድንገት ሲሲሊዎች መሀል ልገኝ ድንገት
ለስንት ነገር ስጠበቅ አይሁን አይቺፍ አላመንኩሽም፣ ፍጹም አላመንኩሽም። እኔ እናንተ ብንተማመን ነው የሚያዋጣን። ልትሰርዢ ነው? ሰርዥኛ። ወደ ከተማ እንሂድ። የደላው ሞቶም ያስገድዳል። እየተጠቋቋማችሁ እኔ ሰው ሲስቅ እንጂ ሲሞት አይቼ አላውቅም። ሰው መኪና በግፊ ይነሳል፣ ተመንጭቆ ይነሳል። ሰው ከሞተ ሞተ እኮ ነው። በግፊ አይነሳ፣ ተመንጭቆ አይነሳ፣ ቢኮረኩሩት አይነሳ። ምን ውስጥ ነው የገባ ነው? ምን ውስጥ ነው የገባ ነው? ግን ገባን አልክ እኮ። አዎ ገባን። ጉድጓድ ሊሆን ይችላል። ምንድን ነው ኮድ እየሰጠሽብኝ ነው? አመሰግናለሁ። ምናልባት አይተው ቢሆንስ? አይነት ደደብ ነኝ። ቦይፍሬንድሽ ጋር ደውይ። አንድ ተስፋ ያደረግኩት ዳያንን ነበር። አባዲና ናት እንዴ እሷ ሴትዮ? የሬሳ ጾታ ጠይቃ እኮ ነው የወደቀችው። መውደቅን ብርቅ አድርጋው መፍትሄ አታጣም ብዬ እኮ ነው። መምጣቱ አይቀርም እንግዲህ። በዚህ ዳ ሀገር በየደቂቃው እየወደቀው ይቻላል። እኛም እኮ እንስራ ብለን ነው ሬሳ ታቅፈን የተቀመጥነው እንጂ መሬት እኩል ነች ለሁለታችን። ኦሪጂናል ታሪኩ ያለው እኛ ጋር ነው። አይተን መውደቅ አቅቶ ነው ያልፋል ብለን ማን ነው?